Diamond Film Production. ሀብታም እቺን ቆሻሻ አስወግድኝ። እሺ ችግር የለውም ዛሬ ያልቃል። እኔ ምን ላደርኩ? እሱ መሆኑን ካላወኩስ ቆይ እኔ ምን ላደርግ? አንቺ ደግሞ ምንድነው የምትቀባጥሪ? ቆይ ታሳብጂኝ ነው እንዴ? አረ ለምን? አረ ጠላትሽ ቤት እኔ እኮ ዘውድ መሆኑን ባውቅ ኑሮ አልቀባጠርም ነበር። ምን ዘውዱን ሳታውቂ ነው እስከዛሬ የምትከታተየው? አንቺ ከንቱ! ቆይ ምን አባሽ ላድርግሽ? ምንም ፊልም ላይ እንደምናያቸው ብቻ አስፈራተሽ ልቀቂ። ሰሚኛለሽ? ፊልም አይደለም ይሄ ህይወት ነው ያዝኩት። ትላንት በፊልም ያየሽው ዛሬ በህይወትሽ እንዳይደገም ለራስሽ ተጠንቀቂ። እሺ? ሰላም እባክሽ ስልኩን አንሺ፣ በእናትሽ ስልኩን አንሺ። ስልክ አታነሳ። መሰረት ደግሞ ምን እንዳሰበች አላውቅም። አሁን መሰረት ምን እያሰበች እንደሆነ ምንም የማውቀው ነገር የለም። ኧረ እባክሽ ስልኩን አንሺው። ሰላም እባክሽ። ስሚ አንቺ ለምን የምትከታተይኝ? ይኸውልህ ዘውዱ ተረጋጋ። እንደምታስበው አይደለም። ልጅን በጣም ስለመውዳት እኮ ነው እናንተ ሰፈር የምመላለሰው። እና እንደዚህ ከሆነ እንደ ሌባ ምን ያሽከክልኩሻል? ወደ ቤት ቀረብ ብለሽ አታናግሪም እንዴ? እሺ እንደዛ ከሆነ ቤተሰቦችን አስታውቀኝ። ካልደበረህ አንተን መታወቅ ፈልጋለሁ። እንደው እኔ ዘውዱ እባላለሁ። ልጄ ደግሞ ቤት ሌላ ሰው ስለሌለ እሷን አሁን መታወቃችን ከፈለግሽ በኋላ ወይም ነገር ነይና በደንብ አስተዋውቃቸዋለሁ። እሺ ደስ ይለኛል። እሺ ይኸውልህ ደነዝ የማዘን በስነ ስርዓት አዳምጥ። ከዛ አድርግ የሚለኝ ብቻ ታደርጋለህ። አለበለዚያ ግን ቆይሽ ምን ላድርግ? የእኔ ፍቅር እኔ እኮ በህገ ወጥ መንገድ አይሆንም ነው ያልኩት። ምንድነው የምትቀባጠረው? ማድረግ ያለብን ሁሉ አድርገህ ጨርስ። ዛሬ ሁሉ እንፈልጋለን። እሺ ለምንድን ነው እኔን በህጋዊ መንገድ ማግባት ያልፈለግሽው? ጨርሻለሁ። ደግሜ አልናገርም። ማድረግ ያለብን ሁሉ አድርግ። እሺ በቃ እሺ። ማን ይገዛልሽ? እና ተገኝቶ ማን ያገኘው?
ደስ ይልሻል? ደስ ይላል። ቤት ግን የሚሽን እንዲያልሽ በቃ ያው እንግዲህ ነገር እንዳትተካች። ኧረ እዚህ ይሻለኛል ብዬሽ ነው ውጭ ላይ ይሻለኛል። እኔም ተመችቶኛል። አሪፍ ነው። ጎበዝ። ይህ ማነው የሚባል ስም? ሄሎ የኔ ፍቅር እንዴት ነህ? አንቺ ከማን ጋር ነው የምታወሪው? እንዴ ነው አትናደድብኝ። አሁን እመጣለሁ። ለምን ትበሳጫለህ? ወይኔ መሰረት እንዴ ማንም መቀለጃ ሊሆን በቃ ስሚኝ ሄለን ስልኩን እዩ። እኔ መሰረት ነኝ። እሺ አውቃለሁ። እኔ ያለኔ ደብረሃል አይደል? አሁን የት ነው ያለሽው? እሺ 10 ደቂቃ ብቻ ሰጥቼሻለሁ። 1 ሴኮንድ ብታረፍጂ በራስሽ ላይ ፍረጂ። ትተኝ። እሺ መጣሁ። የጓደኛዬ ልጅ እኮ ልተዋወቃት እንጂ እዛው ሁኜ እኮ ነው። እሺ መጣሁ የኔ ፍቅር መጣሁ። የሚገርም ፍቅረኛ ነው ያለሽ እባክሽ። አዎ በጣም ነው የምንዋደደው። በጣም ደስ ትላላችሁ። የኔም እህቴ ልጅ ከፍቅረኛው ጋር በጣም ነው የሚዋደዱት። መሰረት ማለቴ እዮብ ነው የእህት ልጅ እንዴ? አንቺ መሰረት ነው ያለሽ እንዴ? ኧረ አላውቃትም። በቃ ልሂድ፣ ጓደኛዬ እየጠበቀኝ ነው። ቻው በቃ ቻው ማማዬ። ቻው ነይማ ነይ ማ ቆይ አንቺ ማን መስይሽ የምታደናቁረኛ? አቁረኛ እንደሱ እኮ አይደለም መሲ፣ እነዛው ዱቤ ስለነበርኩኝ ነው። እነዛው ዱቤ እንዴት ገባሽ? ነው ወይስ ያሾፍሽብኝ? እየሾፍኩብሽ አይደለም መሲ፣ ዘውዱ ጋር ተግባብተናል። በጣም ጎበዝ። ግን እንዴት ተግባባሽ? አንቺ እንደነገርሽ በሙሉ ነው ያደረኩት። ጥሩ። አሁን አንዲት ቆንጆዬ ልጅ ታመጭልኛለሽ? እሺ። ምን ነው ለዮብ ልደርለት ነው እንዴ? አይመለከትሽም። የታዘዝሽውን ብቻ አድርጊ። እሺ መሲ፣ ግን ካላስቸገርኩሽ አንድ ነገር እንድታደርግልኝ ነበር። መንቀሳቀሻ የለኝም። አካውንትሽን ላክልኝና ልክልሻለሁ። እስከዛ ወካደር። ኧረ መሲ፣ አሁን ብነግርሽ አይሻልም? የምሄድበት በጣም ሩቅ ስለሆነ ቴክስቱ ይዘገያል። ኧረ ምን ጉድ ነሽ አንቺስ! ሂጂ ብቻ ሂጂ። እኔ የምልሽ የለም ሰሞኑን ሰላምን አይተሻት ታውቂያለሽ እንዴ? አልሰማህም? ወደ ላይኛው ቤት እኮ ሄዳለች። ማለቴ ወደ ውጭ። መቼ ነው የሄደችው? እኔ እንጃ። ግን አዲሱ ቤት ተስማማህ? አጥራለሁ እንዴ? ስለምንድን ነው የምታወሪው? ደግሞስ እንዴት አወቅሽ? ምን አጥራለሁ ማለት? አንተ ስለነገርከኝ ነው። ኧረ እኔ እሱን አይደለም ያልኩት። ቤት እንደቀየር ማን የነገረሽ ለማለት ነው። እሱንማ ሰፈር ሲያወሩ ሰምቼ። በቃ እዚህ ሰፈር ሁሉም ወሬ ይዳረሳል። ለማንኛውም ሰላምን ካገኘሻት ደውዪ፣ በጣም እፈልጋታለሁ። ሄሎ፣ ፈልጌ ነበር። የት ነህ? አቤት፣ በሰላም ነው? አዎ፣ አሁኑኑ ተገናኝተን እናውራ። ለአንተ የሚጠቅም ጉዳይ ነው። እና በስልክ መጨረስ አንችልም? አዎ አንችልም። ስለምፈልገው ነገር ማወቅ ከፈለግ በምልክልህ አድራሻ እዛ ነው። ምን? እሺ፣ መጣ። አሁኑኑ እመጣለሁ። ቶሎ አድራሻውን ላክልኝ። እኔ ፍቅር በቀደም በሰላም እንደዚህ አስነለሽ
ለምን አምናለች? ያለብኝን ችግር እያወቅሽ ድንገት ተነስተሽ እየሄድኩ ነው ስትይ ያው መሄድ አይቀርም ብዬ ነው እስካሁን ለማመር ነው። አረ አሪፍ ነው። ግን ይወራል ታውቀው ፍቅራችን በጣም ይቀንሳል። የኔ ውድ የኔና ያንቺ ፍቅር እኮ መቼም አይቀንስ። የኔ አባት በጣም እየፈራው ነው። መሀላችን ምንም አይነት ችግር እንዲገባ አልፈልግም። እኔ እኮ አሁን ላይ ካሉ ነገሮች ሁሉ አንዷና ብቸኛዋ የመኖር ምስጢር አንቺ ብቻ ነሽ። ምን ነው ልክ እንደ አማርኛ ፊልም እየተወንክብኝ ነው? መቼም የነጮችን ባህል ከመተወን የሀገራችንን የውሸት ታሪክ መተወን ይሻላል። አንተ ልጅ ፖለቲካ እያወራህ ነው። በዚህ ሁኔታ ከቀጠልክ ደግሞ መርማሪ መሆን እራሱ አይቀርም። ደግሞ ምኑን ከምኑ ነው የምታወሳስቢው? ፖለቲካውን ለእነሱ ብንተወው አይሻልም? ይልቅ የኔ ፍቅር በጣም የምወድሽ፣ እኔ ደግሞ በጣም አፈቅርሃለሁ። ቢሆንም ግን ሁሉም ነገር አሁን ላይ ያስፈራኛል። የኔ ውድ ለምንድን ነው የምትፈሪው? እኔ ላንቺ ፍቅርና እንክብካቤ ማድረግ ስላቃተኝ ነው አይደል? እንደሱ አይደለም የኔ ውድ። አውቃለሁ በእህትህ መጥፋት ተጨንቀሃል። ቢሆንም ግን እኔ ጋር ስትመጣ ጭንቀትህን ሁሉን እንድትረሳ ነው የምፈልገው። በቃ ደስተኛ እንድትሆን ነው የምፈልገው። እንደዚህ እያልሽ ራስሽን አታስጨንቂ። እኔ እኮ ከአንቺ ጋር ስሆን ሁሌም ደስተኛ ነኝ። እሺ እንደዛ ከሆነ እስከዛሬ ስታደርግ ነበር ዛሬ የምታደርግ ታውቃለህ። እና ይሄ ሁሉ ዳርዳር እስከዛሬ ስታደርግ የነበረው ልማድ ቀርቶብኝ እዛ ላይ ሄዳ ማለት ነው። ይሄሽ ቴክስት ገባ። ይኸውልህ ዘውዱ፣ አንተ ከምታስበው በላይ እኔ 10 እጅ ቀድሜ ሄጃለሁ። አሁን ራስህ ወደ ኢዮብ ቤት እንድደርስ ካላደረክ እንደ እህትህ ሂሩት እላይኛው ቤት እልክሃለሁ። ተጠንቀቅ። እቃውን ደግሞ አሁኑን እንሰላም። ዘውዱ ተረጋጋ። አንተ ታስበው አይደለም። እኔ ተመትቼ ራሴን ስቼ ነበር። ዘውዱ መሰረትን ያስመለጣትን ሰው አውቃለሁ። ዘውዱ ማነሽ? እስካሁንስ እንዴት አልደወልክልኝ? መደወል አልችልም ነበር። ስልኬን መሰረት ያገተቻት ልጅ ነጥቃኝ ነበር። ቆይ እሷ ማን ናት? ከሷስ ምንድን ነው የምትፈልገው? ንገረኝ። አላውቅም። ሰላም ከሷ መረጃ ሰርቃት ነበርና እሱን መረጃ ብቻ እንድመልስላት ነው ያስጠነቀቀች። እሺ ሰላምን አይተህ ታውቃለህ? ተገናኝታችሁ ታውቃላችሁ? አልሰማህም እንዴ? ሰላም እኮ ጓደኛዋ ሂሩት ተገላባት ያው ሐዘን ላይ ነች ያለችው። ምን? ዘውዱ